የዋህብያ ወጣቶች ከኦርቶዶክስ ተዋህዶ ሃይማኖት የአደባባይ ክብረ በዓል ጋር ለመመሳሰል ብለው በሃይማኖታቸው ውስጥ አዲስ ክብረ በዓል እንደመሰረቱ የነብያቸውን ንግግር የሚጣረስ ከእስልምናም የሚያስወጣ አዲስ እምነት በዓል እንዳመጡ ታውቃላችሁ። ቅድሚያ ይሄንን ስሞትና መልሳለሁ። ጎዳና ላይ ግን ክልክል ወንጀል ነው። ነብዩ አለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ እንዳትቆሙ ሰው እንዳትከለክሉ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃ እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት አመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉ ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያውቅ ዓሊም ያለ አይመስለኝም። የጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ሌላ ምን ተፈልጎበት ነው ስትለው ሰዋብ ነው ይላል ያለው ታላቅ ስራ እንደዚህ ያለው እንደዚህ ይባላልና ሰዋብ ነው የሚፈልገው። ነብዩ አላረጉትም። መልካም ዑለሞቻቸውና ኡስታዞቻቸው ሲናገሩ እንደሰማችሁት ነብዩ አላደረገው በእስልምና የተከለከለ የአደባባይ ላይ ኢፍጣር የሚል በተወሰኑ ወጣቶች በዋህብያ ወጣቶች አዲስ ክብረ በዓል የአደባባይ መሰረተዋል። ከኦርቶዶክስ ጋር ፉክክር ጥምቀትና መስቀል አደባባይ ላይ በድምቀት ሲከበር በማየት በቅናት የፈጠሩት ሃይማኖት ነው፣ ስርዓት ነው። አዲስ ስለመፍጠር ደግሞ ነብያቸው እንዲህ ብሏል። ሱናን አናሳይ 15:78 The truest of word is the book of Allah and the best of guidance is guidance of Muhammad. The worst of things are those that are newly invented. Every newly invented thing is an innovation and every innovation is going astray. And every going astray is in the fire. ነብዩ ምን ብሏል? እውነተኛው ቃል የአላህ መጽሐፍ ነው። ትክክለኛው መመሪያ የሙሐመድን መከተል ነው። አዲስ ፈጠራ ሁሉ ከጥመት ነው። ጥመት ሁሉ ደግሞ ገሃነም እሳት የሚከት ነው ብሏል። ስለዚህ አዲስ የሚፈጠር ስርዓት ሁሉ ምንድነው? ገሃነም የሚከት ነው። ሙሐመድ ያላደረጋቸው ነገሮች በሙሉ አዲስ የሚፈጠሩ ነገሮች በሃይማኖት ላይ ጥመት ናቸው። ጥመት ሁሉ ደግሞ እሳት የሚከት ነው ብሏል። ስለዚህ በዚህም መሰረት እንግዲህ ዋህብያ ጥቂት ወጣቶች ገንዘብ ለማግኘት በሚል ነብያቸው የከለከላቸውን የጎዳና ላይ አፍጥር እነሱ 1400 ዓመት በኋላ አዲስ ክብረ በዓል ለዋህብያዎች አስተዋውቀዋል። አዲስ ፈጠራን መስርተዋል። የጎዳና ላይ ኢፍጣር የሚል ስም ያለው በየዓመቱ የሚከናወን ረመዳን ሲመጣ ሰቦችም ነብያቸውም ያላደረጉት ዑለሞቹ ትክክል እንዳልሆነ እያወቁ ይከተሉታል። ጥመት ሁሉ ስተት ነው፣ ስተት ሁሉ ገሃነም ይከታል ብሏል ነብዩ። ስለዚህ ይህን በዓል የሚያከብሩ ገሃነም ገቢዎች ናቸው ማለት ነው። ከዚህ ጋር በተያያዘ አሁን ላይቭ ላይ ነን። ኑ ከዚህ በኋላ ጠላትን መማረክ ማንበርከክ የእናንተ ስራ ነው። በነገራችን ላይ እንድታውቁት የትግላችን ቀመር መሰልጠን፣ መደራጀት፣ መማረክ፣ መታጠቅ ከዚህ ያለፈ ፎርሙላ የለም።